በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቀ መላእክት ቅዱስ ሩፋኤል የብርሃን መልአክ የጸሎት አሳራጊ። ሚያዝያ 22 ቀን ለሊቀ መላእክት የቅዱስ ሩፋኤል ወርኃዊ የመታሰቢያ በዓል እንኳን አደረሳችሁ። ሩፋኤል የሚለው ስያሜ ኡር እና ኤል የሚል ሁለት ቃላት የተመሰረቱ ሲሆኑ ትርጉሙም የብርሃን ጌታ ወይንም የአምላክ ብርሃን ማለት ነው። ይህም ታላቅ መላእክት በእግዚአብሔር ዘንድ ካለው ታላቅ ክብር የተነሳ የሚከተሉትን ድንቅ ተአምራት አድርጓል። አራቱ የቅዱስ ሩፋኤል ገቢር ተአምራት የጌታን የክብር ደም መርጫ። ጌታችን በመስቀል ላይ በዋለ ጊዜ ቅዱስ ሩፋኤል የፈሰሰውን የክብር ደም በብርሃን ጽዋ ተቀብሎ በመንሳን ዓለም በዚህም ምድር የከበሩ እርኩስ አጽድቷል። የጥበብ ጽዋ ማጠቢያ ለነቢያት ዕዝራ፣ ሱቱኤል እና ለኢትዮጵያ ሊቀ ለአብነ ጊዮርጊስ ዘጋስጫ ጽዋ ጥበብ ማጠጣት የተሰወረውን ምስጢር እንዲረዱ ድንቅ ድርሰቶች እንዲያበራለት ረድቶታል። ስደተኞችን መምራት። እመቤታችን ቅድስት ድንግል ማርያም ከልጇ ጋር ወደ ግብጽ ስትሰደድ መንገዷን እየመራ እየጠበቀ አጽንቷታል። ለስደተኞች መጠጊያ መልአክ ነው። በመባረቅ ላይ መሾሙ ከፍጥረታት ዓለም ጀምሮ በመብረቅ እና በነጎድጓድ ላይ የተሾመ እርሱም ነው። መብራቅት ለበረከት እንዲበረቁ፣ ነጎድጓድ ለሰላም እንዲሆን ስያሜ ሆኗል። አሜን። ይቅርታ ውዶችዬ፣ ስለ አነባቤ ፊደላት ትንሽ እሳሳታለሁኝ። ለበረከት ያክል ብዬ ነው።